ብዙ ሰው ኮንተንት ክሬት ካደረገ በኋላ የሰራውን ኮንተንት አፕሎድ በሚያደርግበት ጊዜ በጣም የሚሳሳተው የታይትል አጻጻፉ ላይ ነው። ለምሳሌ ያክል አንድ ስለ ብርቱካን የሚያወራ ቪዲዮ ከሰራ በኋላ ታይትሉን ብርቱካን ወይም ስለ ብርቱካን ቢለው ማንም የሱን ቪዲዮ አይለትም። ምክንያቱም ማንም ስለ ብርቱካን ማወቅ አይፈልግም። ነገር ግን እንዴት አድርገን ምርጥ ታይትል እንደምንጽፍ አሁን አሳያችኋለሁ። የመጀመሪያው የታይትል አጻጻፍ አለርት ይባላል። ይህም የታይትል አጻጻፍ የተለያዩ ማስጠንቀቂያዎችን በመጠቀም የምንጽፈው የታይትል አጻጻፍ ነው። ለምሳሌ አንድ ስለ ብርቱካን የሚያወራ ቪዲዮ ብንሰራና ታይትሉን ደግሞ ብርቱካን ወይም ስለ ብርቱካን ከምንለው ይልቅ ይህን ቪዲዮ ሳታዩ በፍጹም ብርቱካን እንዳትገዙ የሚል ማድረግ እንችላለን። ይህም ደግሞ ሰዎች ብርቱካን ላይ ምንድነው ችግር ያለው ብለው ወደ እናንተ ቪዲዮ እንዲገቡ ያደርጋቸዋል። ሁለተኛው የታይትል አጻጻፍ ደግሞ ኩዌሽን የምንለው የታይትል አጻጻፍ ነው። ይህም የታይትል አጻጻፍ የተለያዩ የሰዎች አእምሮ ላይ ጥያቄ በመፍጠር የምንጽፈው የታይትል አጻጻፍ ነው። ለምሳሌ በቀደሙ ርዕስ በብርቱካኑ አንድ የኩዌሽን ታይትል እንጻፍ ብንል ስለ ብርቱካን የማታውቁት ሚስጥር ማለት እንችላለን። ሶስተኛውና የመጨረሻው የታይትል አጻጻፍ ደግሞ ታይምላይን ይባላል። ይህም የተለያዩ ጊዜ ገደቦችን በማስቀመጥ የምንጽፈው የታይትል አጻጻፍ ነው። ለምሳሌ ምርጥ ተምኔል አሰራር በ5 ደቂቃ ውስጥ ወይም ደግሞ የአንድን የስልክ ችግር መፍትሄ በ10 ደቂቃ ውስጥ ምናምን በማለት መጻፍ እንችላለን። ይህም የሚጠቅመው ሰዎች ከምንም ነገር በላይ ለጊዜያቸው በጣም ስለሚጠነቀቁ የእናንተን ቪዲዮ ጊዜያቸው እንደማይገልባቸው ስለሚያውቁ ወደ እናንተ ቪዲዮ እንዲገቡ ያደርጋቸዋል። ነገር ግን እዚህ ጋር መጠንቀቅ ያለባችሁ ነገር ቢኖር የተለያዩ ዩቲዩበሮች ላይ ይህን ችግር በተደጋጋሚ ስለማይሆነው አንድን ተምኔል አሰራር በ5 ደቂቃ ውስጥ ብለው ይጽፉና ቪዲዮአቸው ግን የ10 ደቂቃ ይሆናል። ይህም ደግሞ አውዲየንሳችሁን የዋሻዋቸው ስለሚመስላቸው ወደ እናንተ ቪዲዮ እንዳይገቡ እንቅፋት ሊሆንባችሁ ስለሚችል በምትችሉት አቅም የምትጽፉት የታይምላይን ከሆነ ከቪዲዮአችሁ የጊዜ ርዝመት ጋር ተመሳሳይ መሆን እንዳለበት ላሳውቃችሁ እወዳለሁ። ነገር ግን ቪዲዮአችን ምንም ያህል ቪዲዮ ኤዲት አደራረጋችን አምሮ አሳምረን ፋርገን ብንሰራው እንዲሁም ደግሞ የታይትል አጻጻፋችን በእነዚህ ከሶስት መንገዶች በአንዱ ብንጽፈው እንኳን የቪዲዮአችን ተምኔል በጣም ምርጥ ካልሆነ ማንም የኛን ቪዲዮ አያየውም። ስለዚህ በቀጣይ ቪዲዮ ምርጥ የሆነ የተምኔል አሰራር ይዤላችሁ ቀርባለሁ። እስከዛ ድረስ ባይ